ተወልጄ ያደግኩት አስመራ ነው። ከፍርዱ ጋር ቤተሰብ ነን እንዳጋጣሚ እና እድሜም ትንሽ አይደለም 68 ዓመት ነው። ስለ 68 ስለ ኤርትራ ስጠራት ቤርሙዳ ብዬ ነው የምጠራት። ቤርሙዳ ቅድም ወንድሜ ዶክተር ሲናገር የገባ አይወጣም። በተለይ እግረኛ ወታደር ወይ በሞት በመርዶ ነው የሚወጣው፣ ወይ ቆስሎ ከባድ ቁስለኛ ወይ ምናምን እድል ካገኘ ነው። ካልሆነ እዚያ ተውጦ ነው የሚቀረው። አየር ኃይልና ባህር ኃይል ይወጣሉ። በጣም የሚቆጨኝ የኤርትራ ጦርነት ሲመጣ ስለ ቀይ ባህር ስናወራ ብዙዎቻችን ጋዜጠኛ ስለነበርኩ ነው። ሙዳይ መጽሔትና ጋዜጣ የምታውቃት ከሆነ አንዱ እኔ ነኝ የነበርኩት፣ ሙልጌታ ይባላል። እና ምንድን ነው ሬድ ሲ ኮስታል ሲባል እኛ አሁን ቁንጽል ነው ያየ ነው። ስለ ምጽዋ ብቻ ነው የምናወራ ያለ ነው። ቀይ ባህር የት ነው ያለው? እስከ ባቤል መንደብ ነው ያለው። አሁን እኮ ጦርነት አለ እኮ። ቀይ ባህር እኮ በደንብ ሊቀላ እኮ እየተዘጋጀ ነው ያለው። ሬድ ሲ አይደለም እንዴ? እነ ቻይና አሉ አይደለም እንዴ? ማን ነው አሁን ያልገባ እዚያ? ድሮ ሲጀመር ይሄ ነገር በንግድ ነው የተጀመረው አይደለም? ድሮ እኛ ማነስ አንዋለድ ቅድመ አያት የነበረው አይደለም እንዴ? አሁን ግን ወደ ዘመናዊ መጣ፣ ወደ ሃይማኖቱን ተቀየረ። እነ ሁቱ አይደለም እንዴ? እና አልሸባብ ብዙ ታሪክ አለው ማለት ነው። እኔው ልንገራችሁ፣ ደህንነቱ ስለነበርኩ የሪሰርች ኃላፊ ነበርኩ ኤርትራ። እና ምንድን ነው ስናጠናው ምጽዋ ልትያዝ ስትል አሁን ሌላውን ላቋርጣችሁና ስለ ሰላምና ጦርነት ቅድም ስለ ሰላምና ጦርነት ሰላምን መጥፎ አለው ታውቃላችሁ፣ ግን አታውቁትም። ለምን? ጥጋብ ነዋ። ሰላም ሲመጣ ጦርነት ትፈጥራለህ እኮ። ሰላም የሚመጣ በጦርነት ነው አይደለም እንዴ? አንዳንድ ጊዜ ናቹራሊ ራሱ ይመጣና ጦርነት ትፈልጋለህ፣ ጥጋብ ይመጣል አይደለም እንዴ? ጥጋብ ሲመጣ ጦርነት ታመጣለህ። ወይራስ ደግሞ ጦርነት ሲነር ደግሞ ሰላም ትፈልጋለህ፣ ወደ ሰላም ትሄዳለህ። ይሄ ነው። ተወራራሾች ናቸው፣ ግን በዲግሪ ይለያያሉ አይደለም እንዴ? ሰላምን የቀመሰ ትንሽ ጦርነት ሲቀምሳት ይመለሳል፣ እሳት እንደሚያቃጥለው አይነት ማለት ነው። ወይራስ ግን ጦርነት በጣም ከባድ ከሆነ ግን ወደ ሰላም ለመሄድ ግን በጣም አግሬሲቭሊ ይታገላል። ይሄ ነው ያለው። አሁን ስንመጣ ቅድም አጠራጠር ላድርግላችሁ ብዬ ነው። እና ምንድን ነው ስለ ምጽዋ ከማምጣታችን በፊት የዶጋሊ ጉዳይ ላይ ፍርዱ ሲናገር እንደ ቤተሰብ ነው። ፍርዱ ሲናገር በኮከብ ዘመቻ የነበራችሁ ጀነራል ሊረዱኝ ይችላሉ። የኮከብ ዘመቻ ትልቅ በዓል የተደረገው ዘመቻ እነ አሉላ ፓንክሬስት በጽሁፍ ያቀርብ ከአዲስ አበባ ዩኒቨርሲቲ ምሁራን መጥተው አንዱ ተሳታፊ ነበርኩ ነኝ። እነ ጀነራል ሁሴን አህመድ በጽሁፍ አቅርበዋል። ሐውልት ሊመረቅ ሲል ሐውልት ሊደረግ ሲል ግን ቀይ ኮከብ ፌል አደረገና ወደ ጦርነቱ ሄደ ሁሉም ነገር እንጂ ዶጋሊ ትልቅ ነገር ሴሪሞኒ ተደርጓል። ወይም ሪፈር አድርጎ ስለ ዶጋሊ ወይም አሉላ ፓንክሬስ ካለ ብትጠይቁት ይነግራቸዋል። ትልቅ ጽሁፍ ነው ያቀረቡት የአዲስ አበባ ዩኒቨርሲቲ ምሁራን። አዲስ አበባ ዩኒቨርሲቲ መጽሐፍ ላይብራሪም ሊኖር ይችላል። ዶጋሊ አልተረሳችም ማለት ነው። ግን ምንድነው ጦርነት ያዘ። አሁን እንምጣና ስለ ምጽዋ ቀይ ባህር እናምጣውና ቀይ ባህር ሳይሆን ስለ ምጽዋ እናምጣውና ከራስ ካሳር እስከ ራስ ዱሜራ ያለው ነው። አሁን ፍርዱ የነገረን ስለ ራስ ካሳር ብቻ ነው የነገረን። ራስ ዱሜራ የት ነው? አሰብታች ወደ ጅቡቲ መጠጊያ ማለት ነው። ይህን ታሪክ እናጥነው እንወቀው። አሁን ርብርቡ ያለው ቀይ ባህር ላይ ነው ያለው። ትናንትና ሪሰንትሊ ቻይናና ግብፅ የጦር ልምምድ አደረጉ። ለምን? እኛ ስለ ምጽዋ ብቻ ነው የምናስበው አይደለም። ጦርነቱ ገና ነው። ገና በደንብ ሊቀላ ነው ቀይ ባህር በደንብ አድርጎ። ምክንያቱም አለ ብዙ ኢንተረስት አላቸው እዛ። ኢቭን አሜሪካ አሁን እንዳላረ አሜሪካ ሊቢያ ያለውን ኤምባሲውን ሊዘጋ አልፈለገች። ማነው ሶማሌ ላይ ለምን ሌሎቹ ላይ ዘጋች? ለመዝጋት ፕሮፖዝ አደረገች። ኢንተረስት አላቸው ነው። ግን ማንም ሊያውቀው ሳይሆን ይሄ መጻፍ ያለ መሰነድ ያለበት ነው። እና በሰፊ ስናየው ቀይ ባህር እኛ ብቻ አይደለንም። እንኳን የባድመ ትናንትና ጦርነት ማንዳራይ እና ቡሬ ላይ ያለቀው የኛ ወታደር ጀነራል ሊረዱ ይችላሉ። ስንት ሺህ ወታደር ነው ያለቀው? ወደ አሰብ ፖርቱ አይደለም ፍለጋ አይደለም የሮጥ ነው። በአሰብ በኩል ለማጥቃት አይደለም ይሄድ ነው። አሁን በኢህአዴግ ጊዜ ማለት ነው። እና ብዙ ችግር አለበት። ዋናው ምጽዋ ልትያዝ ስትል አሁን ላሳጥረውና ሌላ ጊዜ በሰፊ እናወራለን። ምጽዋ ልትያዝ ስትል ከአንድ ወር በፊት አስተላልፈናል። እኔ በሪሰርች የሰራሁት ነው የምነግራችሁ። ማንን ብርጌድ እንደምትመታም ነገር ነው። እኛ ግን ባህር ኃይል፣ አየር ኃይል፣ ምድር ጦር ምንም አያውቅም። ምክንያቱም ከኢንቴሊጀንስ የሚመጣው መረጃ አናሊሲስ የምንሰራው እኛ ነን። እነሱ ምንም እኛ የሰጠናቸው ነው የሚሰሩት፣ ወይ ደግሞ ከነሱ ያገኘነው ደግሞ አናሊሲስ እንሰራለን። ያ ነገር ሲደረግ ከአንድ ወር በፊት ነው ይሄ የተደረገው። ጥናቱ ያለቀው ሻዕቢያ። ከዛ በኋላ ማሳሳቻ አሶሳ ሄዱ።
አሶሳ ውጊያ ተጀመረ። ማሳሳቻ እና ኃይል ከየት ሄደ? ከኤርትራ በአውሮፕላን ወደ አሶሳ ሄደ። ሚኒንግ ማመናመን እዚህ የትኛውን ያንን እምባቱንጋ የሚባለው ቦታ 35ኛ ብርጌድ የኛ ለማጥቃት ሻዕቢያ ኦልሬዲ ተዘግቷል። ያ የመጣው ጦር ተወርውሮ መጣው ዘጋው። ምጽዋ ለማድረግ ነው። ምክንያቱም ወይዘሩ ይዋጋል። አሁን ክረምት ታህሳስ ጀምሮ ጥር የካቲት ባህሪ ይሉታል ምንድነው ጉም ነው የሚሸፈነው። ለአየርም በጣም ምቹ አይደለም። ሻዕቢያ የምታጠቀው በዚህ ሰዓት ነው። በዚህ ምክንያት ነው። ባህር ኃይል አያውቅ፣ አየር ኃይል አያውቅ፣ ምድር ጦር አያውቅ። ከኛ ነው የሄደላቸው። ግን መፈንቅለ መንግስቱ ጎዳን። የለም ሰው ጀነራል ሁሴን ናቸው ብቻ የነበሩት። ሌሎች እኮ አንዳንድ ነገር ይቀርብ ነው። ያ ነው ሁሉ ነገር ያመጣው። ተበላላን እኮ እርስ በራሳችን አይደለም እንዴ? ትልቁ ፌለሪቲ ያመጣው እኮ መፈንቅለ መንግስቱ ነው። እነዚያ ጀነራሎች አለቁ በሙሉ። ማን ይዋጋ? ይሄ ነው። እና ምጽዋ ከተያዘች ከአንድ ዓመት በኋላ ነው አስመራ የተያዘችው አይደለም እንዴ? እና ይሄ ምንድነው 3 ቀን ሲቀረው ሪፖርት አደረግን። ላፍ አረገችው ሻዕቢያ፣ ዘጋችው መንገዱን። አሁን ፍርዱ የተናገረው የቀይ ባህር የሚለው የኤርትራ ታሪክ ማያልቅ ነው። ጦርነቱ በጣም የጎዳም በደርግ ጊዜ የሞተ ህዝብ ማዕት ነው። ናደኡዝ ሲደመሰስ ስናይ ስንሸሽ፣ እኔ አሁን በሱዳን በኩል አድርጌ ነው የመጣው። ስንሸሽ ስንት ሰው ነው ያለቀው? ስንት ጀግና ነው ያለቀው? ራሱን ጥይት እየጠጣ በውሃ ጥም ምግብ፣ ቅድም የተባለው ውሃ ይገላል። ምግብ ስንቱ ነው ሆዱ ተቆዝሮ እንደ በረሮ ፈንድቶ የሞተው መንገድ ላይ አልተጻፈም። ይሄ ስለ ግለሰቦች ታሪክ፣ ስለ ጀነራል ታሪኩ ስለምን ምን ይጠቅመናል? አይጠቅመንም። ያለቀው ስንት ጀግና ነው ያለቀው? እና ምንድነው ወደ መጨረሻ ላሳጥርላችሁ ፈልጌ ነው። አሁን ፍርዱ ፊልም የሚባለው ፈንቅል የሚባል ፊልም በደንብ አድርገው ሰንደው ሰሩት። ወይ ትግርኛ የሚችል ሰው በፊልም አይተነዋል። እሱ ማናሱ እንዲጨነ በደንብ አድርገው ነው የሰሩት። የፍርዱ ሚዛናዊ ነው። አትሊስት ከዚያ ኮላቦሬት አድርጎ ሊሰራ የሚችለው ነገር ፖሲቢሊቲ ካለ መስራት ነው። ተሰርቷል ፊልሙ በደንብ አድርገው። ፈንቅል የሚል በጣም የሚዘገንን ፊልም ነው። የሚዘገንን እልቂቱ ብታዩት በጣም የሚዘገንን ነው። ብታገኙት እዩት። ሌላ ለፍርዱ የምጠቅመው አሁን ምንድነው መጽሐፏ ላይ ትንሽ ወደ መጨረሻው ፔጅ ላይ ከዚያ ከፈንቅል ላይ አምጥቶ ከዚያ ላይ መሀል ላይ ያመጣውን ጉዳት ቢያሳይ ጥሩ ነው። እዚያች ላይ መጽሐፉ ላይ ሁለተኛ እትሙ ላይ ብታደርገው ጥሩ ነው።